ዳስጣል ቤተ መንግስት የገባው አየር ላይ ከመዋሉ ከበርካታ ቀናት በፊት ነው። ትራኩ ከቅንብሩ ጀምሮ የቤተ መንግስቱ ቅኔ ፈቺ ዳንኤል ክብረቶች ተወያይተውበታል። በወቅቱ በአርቲስቱ ላይ የተለያዩ ጫናዎች የተፈጸሙ ቢሆንም አርቲስቱ የሚበገር አይደለምና ሰዋሰው መልቲሚዲያን ሰንጥቆ አብይ አህመድና ዳንኤል ክብረቶችንም አልፎ ኢትዮጵያ ህዝብ ጆሮ ውስጥ ደርሷል። ቴዎድሮስ ካሳሁን ልጆቹን ቤተሰቡን ህይወቱን አደጋ ላይ ጥሎ ቀረችኝ ለሚላት ኢትዮጵያ በጊታሩ ተኩሶላታል። ድምጻዊ ጌትሽ ማሞ ቴዎድሮስ ካሳሁን ራሱን አደጋ ላይ ጥሎ ድምጽ ሆኖናልና እኛም ደግሞ ቲክቶክ ላይ ዩቲዩብ ላይ ማስቀረት የለብንም እንዳለው አርቲስቱ ተኩሶታል። ህዝቡ ደግሞ ዩቲዩብንና ቲክቶክን ፌስቡክንና ኢንስታግራምን ምሽግ በማድረግ እየተቀባበለው ወደ 4 ኪሎም ወደ ቤተ መንግስትም እየተኮሰው ነው። ምንም እንኳን አብይ አህመዶች ዳስጣል የተሰኘውን ትራክ ጨምሮ ጀንበር ያዞምባ የመሳሰሉ ትራኮች ወደ ህዝብ እንዳይደርሱ የተቻላቸውን ሁሉ ቢያደርጉም የተሳካላቸው አልነበሩም። ይሁንና ድምጻዊው ዳስጣል የተሰኘውንና የሀገሪቱን ወቅታዊ ሁኔታ የሚተች ዘፈን መልቀቁን ተከትሎ ለዚህ ዘፈን ምላሽ እንዲሰጡ ለተመረጡት ድምጻውያን ገላና ጋሮምሳና የውሳና ጌታሁን 20 ሚሊዮን ብር እንደተከፈላቸው ተዘግቧል። ይህ ክፍያ የተፈጸመው ያደታ ጁነዲን ወይም ሙራድ በተባለ ባለሀብት ሲሆን ባለሀብቱ ከዚህ ቀደም ለአዲስ አበባ ከተማ አስተዳደር አውቶቡስ በመሸጥ እንደሚታወቁም ተገልጾላቸዋል። የጠቅላይ ሚኒስትር ጽህፈት ቤት የቴዎድሮስ ካሳሁን ዘፈን ይዘት አስቀድሞ በማወቃቸው የዘፈኑን ፖለቲካዊ ተጽዕኖ ለመቀነስ ይህ የምላሽ ዘፈን እንዲዘጋጅ ትዕዛዝ ማስተላለፋቸውም ተመላክቷል። ፖለቲከኛው አቶ ልደቱ አያሌው ደግሞ በቴዎድሮስ ካሳሁን አዲስ ዘፈን ዙሪያ በሰጡት ሰፊ ትንተና የቴዎድሮስ ካሳሁን ስራዎች ከዜማና ከቅኔ በላይ በኢትዮጵያ ፖለቲካዊ ማህበረሰብ ዘንድ ትልቅ ስፍራ እንዳላቸው ገልጸዋል። አቶ ልደቱ 8 ዋና ዋና ነጥቦችን የዘረዘሩ ሲሆን የቴዲ አፍሮ ዘፈን መለቀቅ የህዝቡን ጥልቅ የለውጥ ፍላጎት፣ ብሶት፣ ስጋትና ተቃውሞ ቁልጭ አድርጎ ያሳየ መሆኑን ጠቅሰዋል። በተጨማሪም ህዝቡ ፖለቲከኞች ለዓመታት ታግለው ሊያመጡት ያልቻሉትን የህዝብ ስሜት መቀስቀስ ቴዲ አፍሮ በጥቂት ደቂቃዎች የጥበብ ስራው ማሳካቱ በማድነቅ ጥበብ በኢትዮጵያ ፖለቲካ ውስጥ ካለው ከፍተኛ ተጽዕኖ አንጻር ከፖለቲከኛት ይልቅ ቅኔ ገላጭ ወይም አርቲስት የመሆን ምኞት እንዳደረባቸው በምሳሌነት አንስተውታል። ሰሞነኛው አየር ቴዲ አፍሮ፣ ዳስጣል፣ እስር፣ ቅኔ ወዘተ በሚል የተሞላ ሆኖ ሰንብቷል። ከያኔው ብዕሩን፣ ፖለቲከኛው ምላሱን፣ ጋዜጠኛው ካሜራውን አንስቶ ቀርጿል፣ ተንትኗል፣ ዝቷል። ፖለቲከኛው ቴዲ ስለሚታሰርበት ሁኔታ መክሯል። ሞገዝ ዘውዱ ተሾመ ባሰራጨው አጭር መረጃ መሰረት የብልጽግና መንግስት በድምጻዊ ቴዲ አፍሮ ላይ ሊወስዱ ስለሚችሉት እርምጃዎቹ መክሯል። በአሁኑ ወቅት ድምጻዊውን በማንኛውም ምክንያት ማሰር ከፍተኛ የፖለቲካ ዋጋ የሚያስከፍል በመሆኑ መንግስት በቀጥታ ከማሰር ይልቅ ሌሎች የማጥበቂያ መንገዶችን መቀየሱን አለኝ ባለው መረጃው አማካኝነት ጠቁሞ ጽፎታል። ሞገዝ ዘውዱ በመረጃው ላይ እንደገለጠው ድምጻዊውን ለማዳከም ከተነደፉት ስልቶች መካከል አንዱ ግብር አልከፈልክም በሚል ሰበብ ከፍተኛ መጠን ያለው የገንዘብ ቅጣት በመጣል ኢኮኖሚያዊ አቅሙን ማሽመድመድ ነው። ከዚህም ባለፈ ከመንግስት የተሰጡ ኃይሎችና በቀጥታ ግንኙነት የሌላቸው የሚመስሉ መደበኛ አካላት አማካኝነት ድምጻዊው ላይ ተከታታይ ትንኮሳ እንዲደርስበት የማድረግ እቅድ መኖሩን እወቁልን ብሏል። እነዚህ የተቀናጁ እርምጃዎች ዋነኛ ግብ ድምጻዊ በሚደርስበት እንግልትና ጫና ተማሮ ከሀገር እንዲወጣ ማድረግ እንደሆነም ሞገዝ ዘውዱ ተሾመ በመረጃው አመላክቷል። ይህ በእንዲህ እንዳለ የቴዲ አፍሮ 6ኛ አልበም ኢትዮሪካ በኤርትራውያን ዘንድ በከፍተኛ ትኩረት ማግኘቱ ተገልጧል። በበርካታው በውጭ የሚኖሩ ኤርትራውያን አርቲስቱ የኤርትራ ሙዚቃ ንጉስ ተብሎ ከሚጠራው የማነ ባሪያ ጋር አነጻጽረው አድናቆታቸውን እየገለጹለት ናቸው። ኤርትራውያን በታሪካቸው ምክንያት የነጻነትና የፖለቲካ ሙዚቃዎችን የማስቀደም ዝንባሌ ያላቸው ሲሆን አሁን ባለው የሁለቱ ሀገራት መንግስታት ግንኙነት መቀየር ምክንያት የቴዲ አፍሮን ሙዚቃ ማዳመጥ አዘውትረውታል። በተለይም ፕሬዝዳንት ኢሳያስ አፈወርቂ የቴዲን ሙዚቃ ለፖለቲካ ስትራቴጂና በኢትዮጵያ አንድነት ኃይል ተብሎ ከሚጠራው ወገን ድጋፍ ለማግኘት እንደ መሳሪያ ሊጠቀሙበት እንደሚችሉ እየታመነ መጥቷል። በሌላ በኩል በትግራይ ፖለቲከኞች ዘንድ ያልበው መለቀቅ የተለያዩ ስሜቶችንም ቀስቅሷል። ፕሮፌሰር ሙልጌታ ገብረ እግዚአብሔርን የመሰሉ ምሁራን ኢትዮሪካ የሰላምና የፍትህ አጀንዳዎችን በማድበስበስ በአብይ መንግስት ላይ ሊመጣ የሚገባውን ዲፕሎማሲያዊ ጫና ጋርዶታል ሲሉ ይተቻሉ። አርቲስቱ በሚሊዮን የሚቆጠሩ የትግራይ ተወላጆች መከራ ሲደርስባቸው ድምጽ ሳይሆን ቀርቶ አሁን ዳስጣል ብሎ ሙሾ ማውረዱና የፌዴራሊዝም ስርዓቱን የሚወክለውን ሰንደቅ ዓላማ ለማክበሩ በምሁራኑ ዘንድ የትችት ነጥብ ሆኗል። የፖለቲካው ሰው የሆኑት ልደቱ አያሌው ደግሞ በአልበሙ ዙሪያ 8 ነጥቦችን የያዘ ትዝብታቸውን አጋርተዋል። ፖለቲከኛ አጋሮቻቸውም እየተነጋገሩባቸው ናቸው። አርቲስቱ በ8 ደቂቃ ዜማ የህዝብን ስሜት መቀስቀስ ፖለቲካ ለዓመታት ካደረጉት ጥረት በላይ ውጤታማ መሆኑን ጠቁመዋል። ይህ ሁኔታ በኢትዮጵያ ውስጥ አሁንም የስሜታዊነትና የህዝበኝነት ወይም ፖፑሊዝም ፖለቲካ ጠንካራ መሆኑን እንደሚያሳይና ህዝቡ ከተደራጀ ትግል ይልቅ ለኪነ ጥበብ ሰዎች የሚሰጠው አድናቆት የላቀ መሆኑን እንደታዘቡም አስታውቀዋል። በተጨማሪም የአልበሙ ተጽዕኖ ከሀገር ውስጥ አልፎ በዓለም አቀፍ ደረጃ መነጋገሪያ ሆኗል። አንጋፋው የአሜሪካ ዲፕሎማት አምባሳደር ቲቦር ናዥ ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ ያሉ ችግሮችን በድፍረት ለመግለጽ ያሳየውን ዝግጁነት በማድነቅ ተከታዮቻቸው ሙዚቃውን እንዲያዳምጡላቸው ጥሪ አቅርበዋል። አምባሳደሩ ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን የመናገር ከፍተኛ አቅም እንዳላቸውም ጠቁመዋል። ኢትዮሪካ በተለቀቀ በ5
ቀናት ውስጥ ብቻ ከ70 ሚሊዮን በላይ እይታና ከፍተኛ ገቢ ማግኘቱም የአርቲስቱን ተጽዕኖ ፈጣሪነት ያረጋገጠው ክስተት ሆኖም ተመዝግቧል። በአዲሱ አልበም ውስጥ ቴዲ አፍሮ ስለ ሃጫሉ ሁንዴሳ አለው የሚለው መላምት በሰፊ የሚነገር ሲሆን በተለይም መርከቤት በተሰኘችው ዜማ ውስጥ ሲመለደድዬ የሚለውን የኦሮምኛ ሐረግ መጠቀሙ ለሟቹ አርቲስት ያለውን አክብሮት ለመግለጽና በሁለቱ ህዝቦች መካከል የፍቅር ድልድይ ለመገንባት የታለመ እንደሆነ ተወስዶለታል። ይህ መርከብ የተሰኘው ዘፈን በሶስት ዋና ዋና መንገዶች የሚተረጎም ሲሆን አንደኛው መርከቧን እንደ ኢትዮጵያና ውቅያኖሱን ደግሞ ሀገሪቱ ያለችበትን ዓለም አቀፋዊ ጫና የሚያመላክት ነው። በሁለተኛ ደረጃ ንጹህ የፍቅር ጉዞን የሚገልጽ ሲሆን በሶስተኛ ደረጃ ደግሞ ሰው በህይወቱ የሚያጋጥሙትን እንደ ፍቅር፣ ፖለቲካና ሞት ያሉ ማዕበሎችን አልፎ የሚጓዝበትን ጉዞ ይተርካል። በኢትዮሪክ አልበም ውስጥ የተካተተው ታየኝ የተሰኘው ዜማም የውበትን የሀገርና የተስፋን ጥልቀት በረቂቅ የቃላት ሸማ የሸመነ ስራው ነው። ዜማው ላይ ላዩን ሲሰማ በአንዲት ውብ ሴት ፍቅር የተነደፈን ወንድ የልብ ትርታ የሚገልጽ ቢመስልም ሚስጥሩ ግን ከግለሰብ ፍቅር ባሻገር ለእናት ሀገር ኢትዮጵያና ለመንፈሳዊ መነቃቃት የተዘመረ ጥልቅ ቅኔ መሆኑ ይነገራል። በተመሳሳይ መልኩ ጽዮን ሙሽራ የተሰኘው አዲስ ስራው በሃይማኖታዊና በፖለቲካዊ መነጽር ሲፈተሽ ጽዮን የሚለው ቃል ከቅድስት ድንግል ማርያም ጋር በማያያዝ የነገውን ተስፋና ትንቢታዊ ደስታ የሚያመላክት ሆኖ እናገኘዋለን። አርቲስቱ የታሪክና የባህል እሴቶችን ወደ አደባባይ በማውጣት ረገድም ትልቅ ሚና ተጫውቷል። ለምሳሌም መሪም የተሰኘችው ዜማው ከ1500 ዓመታት በፊት በመላው አፍሪካ የቀሩትና ዛሬ ላይ አልሃደም ተብለው የሚጠሩትን የተረሱ ኢትዮጵያውያን ወታደሮች ዘሮች ታሪክ የሚዳስስ ሆኗል። እንዲሁም እርፎ መርባ የተሰኘችው የወሎ እናቶች የጋራ ጸሎትና ምርቃት በስራው ውስጥ መጠቀሙ አርቲስቱ የነገሩን ጥልቅ ትርጉም ተረድቶ እንደተጠቀመባት ወይም ይህም በጦርነት ምክንያት ወደ ኋላ ቀሩ ውብ ሴቶችና እምነት መቻቻልን የሚያሳይ ነው። የቴዲ አፍሮ የረጅም ዓመታት ስኬት በአጋጣሚ የተገኘ ሳይሆን በጽኑ መሰረት ላይ የቆመ መሆኑ ይገለጣል። ስኬቱም መክሊቱም ቀድሞ ለይቶ በማውቁ ሙዚቃ ምጦ እንደሚወልድ ትጉህ አርቲስት በመሆኑና የቀደሙትን የጥበብ ሰዎች በማክበሩ የመጣ ውጤት ነው። በተጨማሪም በዚህ በውዝግብ ዘመን ዝምታን እንደ ትልቅ መሳሪያ በመጠቀም ለሚቀርቡለት ውንጀላዎችም ሆነ ስድቦች ምላሽ ሳይሰጥ ራስን በመግዛት ክብሩን አስጠብቆ ለመቆየት ችሏል። ጠቅላይ ሚኒስትር አብይ አህመድ በምዕራብ ሸዋ ዞን የሚገኘውን የደንዲ ሐይቅ ሪዞርት መርቀው በከፈቱበት ሀፍታ የንስርና የቁራን ምሳሌ በማድረግ አስተያየታቸውን ሰንዝረዋል። ንስር ወደ ከፍታ በሚበርበት ወቅት ቁራዎች ትንኮሳ በሚሰነዝሩበት ወቅት ንስሩ ምላሽ ከመስጠት ይልቅ ወደ ማይደረስበት ከፍታ በመውጣት ቁራውን በኦክሲጅን እጥረት እንዲፈጥር እንደሚያደርገው አብራርተዋል። የንግግራቸው ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘ አዲስ አልበም ከወጣ ከ2 ቀናት በኋላ የተሰጠ በመሆኑ ለድምፃዊ የቀረበ ቀጥተኛ ምላሽ ተደርጎ ተወስዷል። በተጨማሪም ጠቅላይ ሚኒስትሩ የታሪክ ጀግኖችን በመጥቀስ የሀገር ግንባታ ስራቸውን አጠናክረው እንደሚቀጥሉ ገልጠዋል። የቴዲ አፍሮ 6ኛ የሙዚቃ አልበም በያዛቸው 18 ሙዚቃዎች በኪነ ጥበብ አፍቃሪያንና በፖለቲካው ረድፍ ባሉ አካላት ዘንድ አነጋጋሪነታቸውን አሁንም እንደቀጠሉ ናቸው። በተለይም ዳስታል የተሰኘው ዘፈን እጅግ አወዛጋቢ መሆኑ አሁንም እንደቀጠለ ነው። የቴዲ አድናቂዎች ስራው የብዙሃኑን ሀዘን የነገረልንና የድምፅ አልባዎችን ድምፅ ነው ሲሉ ቢገልጡትም በሌላዎች በኩል ደግሞ አርቲስቱ የድሮ ስርዓት ናፋቂ በመሆኑ ሀገር ሞታለች የሚል ተስፋ አስቆራጭ መልእክት እያስተላለፈ ነው በማለት የሚተቹትም አልጠፉም። ዳስታል የሚለው ሙዚቃ ከታላቁ አሰላሳይ ሰለሞን ድሬሳ ትምህርታዊ መልከታ ጋር የሚያያዝ ስነ ልቦና አንድምታ እንዳለውም ተመላክቶለታል። ሙዚቃው ከንጉሱ ዘመን ጀምሮ በደርግና በኢህአዴግ ትርምስ ውስጥ ባለፉ ወገኖች ልብ ውስጥ የታተረውን የቆየ ሀዘን የሚያስታውስ ነው። ዛሬ ላይ ሆኖ ጥፋቶችን በመከላከል ላይ ብቻ ከማተኮር ይልቅ በየልባቸው ድንኳን ጥለው የሚያለቅሱትን ወገኖች ስሜት ተረድቶ ከፍታ ወረድ ብሎ ወቀሳን መቀበል የሚችልና ተስፋን የሚያበራ ትልቅ ሰው ማግኘት የሀገሪቱ የስነ ልቦና ፈውስ መጀመሪያ ሊሆን እንደሚችልም እየተጠቆመ ነው። ቴዲ አፍሮ ለ25 ዓመታት በኢትዮጵያ ሙዚቃ ውስጥ በዋናነት መነጋገሪያ ሆኖ እንዲቀጥል ያስቻለው በራሱ አዲስ መንገድ ይዞ የመጣ ክስተት በመሆኑ እንደሆነ በርካቶች ይናገራሉ። ማንንም መስሎ አለመምጣቱ፣ የታሪክና የፖለቲካ ጉዳዮችን በዜማና በግጥም ቋንቋ ማቅረቡ እንዲሁም የታሪክ ምሁራንና የሀገር ባለውለታዎችን መዘከር ላይ ማተኮሩ ልዩ ያደርገዋል። አርቲስቱ ውስብስብ በሆኑ የፖለቲካና ማህበራዊ ጉዳዮች አልጎሪካዊ በሆኑ መንገዶች ለአድማጭ እንዲደርስ የዘመኑ ሾክ አብዘርበር ተብሎም ተጠርቷል። በተለይም በታላቁ የኢትዮጵያነት ትርክት ላይ መቆሙ ተጽዕኖውንና አነጋጋሪነቱን ይበልጥ እንዲጨምር አድርጎታል። በአሁኑ ወቅት በሀገሪቱ የታዩት ዘግናኝ ድርጊቶችና በማህበራዊ ሚዲያ የሚደረጉ የቃላት ፍልሚያዎች ትርጉም አልባ ሆነው ይታያሉ። በኢትዮጵያ ውስጥ ስር የሰደደ የብሔር ጥላቻ አለ ብሎ ማመን ቢከብድም የሰንካላ ሀሳቢዎች ምንጭ የሆኑት ስልጣን ላይ ያሉና ስልጣን የሚፈልጉ ግለሰቦች የሚፈጥሩት ተንኮል እንደሆነ ይገለጣል። ገዢው አካል ለህዝቡ ስውር የሆኑ ስሞችን በመስጠትና የሐሰት ትርክት በመፍጠር ህዝብን ወደ ገደል እየመራ እንደሚገኝና ከተጠያቂነት ለማምለጥ ሲሉ የህዝብ ለህዝብ ጥላቻን የሚሰነዝሩ አካላት መኖራቸውም ይጠቀሳል። ቴዲ አፍሮ ግን ይህን ለመስበር ጥረት የሚያደርግ በተለያዩ አካላት እየተገለጸለት ነው። የቴዲ አፍሮና የሃጫሉ ሁንዴሳን የሁለት ተቃራኒ የፖለቲካ አስተሳሰቦች ምልክቶች አድርገው የሚያቀርቡ አካላትም
በርካቶቹ ነዋል። ሃጫሉ ሁንዴሳን ሁሉን አቀፍ አንድነት የሚያራምድ ኢትዮጵያን የሚወድና ከብሔርተኝነት ወደ መሃል በመምጣት ሰው ተኮር የሆነውን የብልጽግናን ሐሳብ ይደግፍ እንደነበር ይገለጽለታል። ቴዲ አፍሮ ደግሞ የዜግነት ፖለቲካን እንደሚያራምድ ይታያል። አንድነትና አንድ አይነት መለየት እንዳለባቸው ተጠቅሶ በሐሳብ ደረጃ የሃጫሉና የቴዲ እይታዎች ተደምረው ቆንጆ አገር ሊፈጥሩ እንደሚችሉ ተስፋ የሚያደርጉትም ብዙ ናቸው። በርካቶች በርካታ ነገር ቢሉም ቴዲ አፍሮ ዛሬም ዳስጣላን ሰው እያለ ነው። ሽመልስ አብዲሳ ደግሞ እያሸበሩ ነው በማለት ላይ ነው። ተገዳይና ተሳዳጅ ተበደልኩ ብሎ ሲያለቅስ ብዙዎች አፈናቃይ የሚሉት ሽመልስ ደግሞ እያሸበሩኝ ነው በማለት ላይ ነው። አቶ ሽመልስ አብዲሳ ቢሾፍቱ ላይ የክልሉን አመራሮች ሰብስቦ በአመራሩ ላይ የሚታየውን ክፍተት ኪሳራ ሊያመጣባቸው እንደሚችል በግልጽ ተናግረዋል። ይህ ስጋታቸው ዝም ብሎ የመጣ አይመስልም። ይኸውም ከአምቦ እስከ ነቀምቴ እንዲሁም ከአዳማ እስከ ሻሸመኔ የተዘረጋውና እንደ ማፊያ ቡድን የሚንቀሳቀሰው መዋቅራቸው ጉዱ ከሰሞኑ አደባባይ መውጣቱን ተከትሎ የተፈጠረ ነው ተብሎ ተወስዷል። የማፊያ ቡድኑ ጉድ መውጣቱ ያመጣው መንቀጥቀጥ ዛሬ እያሸበሩ ነው ወደሚል የዋይታ ዲስኩር ተቀይሯል። የኦህዴድ ብልጽግና ሹማምንት ራሳቸው አሸባሪ ድርጊት እየፈጸሙ ራሳቸው በድሮን ንጹሃንን እየደበደቡ ዛሬ አደባባይ ወጥተው የጥፋት ኃይሎች እያሸበሩ ነው ማለታቸው የዘመኑ አስገራሚ የፖለቲካ ቅኔ ሆኗል። አቶ ሽመልስ አብዲሳ በንግግራቸው በመጪው ምርጫ ራሳችንን ማጽናት አለብን በማለት መመሪያ ሰጥተዋል። ነገር ግን ያ እንዳይሆን እያሸበሩ ነው ያሏቸውን አካላት ፈጥነው አደጋውን ዘርዝረዋል። የህዝባችን የትግል ውጤት ተቀልብሶ ወደ ኋላ እንዲመለስ ያቀዱ የጥፋት ኃይሎች በተለያየ ጉዳይ ላይ አተኩሮ እየሰሩ ነው ሲሉም ይከሷቸዋል። በአቶ ሽመልስ ትንታኔ የእነዚህ ኃይሎች የመጀመሪያ ዓላማቸው ምርጫውን እንዳይሳካ ማደናቀፍ ነው። ህዝብን ለማሸበር ሌት ተቀን እየሰሩብን ነው በማለት ህዝቡ እነዚህ አካላት እንዲታገልላቸው ያሳስባሉ። ነገር ግን የፖለቲካው ቅኔና መሬት ላይ ያለው እውነት ይላተማሉ። አቶ ሽመልስ አብዲሳ ይህንኑ አለቃቸውን ጠቅላይ ሚኒስትር አብይ አህመድ ህዝብ ይታገልልን ሲሉ በተግባር ያደረጉት ያሉት ግን ያንኑ ህዝብ መግደልና ማፈናቀል ነው። በእነዚያ በምስራቅ ወለጋ ጊዳ አያና ወረዳ አመድ ሆነው በከሰሉ ቤቶች፣ በእነዚያ በድሬ ጉባ በድሮን ጥቃት አብረው በነደዱ አርሶ አደሮችና እንስሳት፣ በእነዚያ ባርሲ እንቀቅላችኋለን ዛቻ ለተረሸኑ ነዋሪዎች ይህ የብልጽግና ሰዎች ጥሪ የሞት አዋጅ ነው። እንቅላችኋለን ባሉት ዛቻ መሰረት ሰውን በየቀየው ከነ ህይወቱና ከየመኖሪያው እየነቀሉት ናቸው። በአንድ በኩል ምርጫ አለን ተዘጋጁ እያሉ፣ በሌላ በኩል ደግሞ ገበሬውን መኖሪያው ላይ ኢላማ አድርገው ይደበድቡታል። የኦህዴድ ብልጽግና ሰዎች አታሸንፉንም የሚሉት ጸረ ህዝብ የሆነውንና በድሮን የታጀበውን የመንቀል ተግባራቸው መሆኑን አሁን ቁልጭ ብሎ እየታየ ይመስላል። ህዝብ ይታገልልን የሚሉት ሹማምንት የገዛ ህዝባቸውን ህልውና በገዛ መሳሪያቸው እየቀሙት ይገኛሉ። መግደል፣ መንቀልና ማፈናቀል የዚህ ዘመን የፖለቲካ ብቸኛ መገለጫ ሆኖም እንደቀጠለ ነው። በእርግጥም የቢሾፍቱ አዳራሽ ውስጥ ሹክሹክታና የፍርሃት ድብደባ ዝም ብሎ የተፈጠረ አይመስልም። አቶ ሽመልስ አብዲሳ የክልሉን አመራሮች ሰብስበው በአመራሩ ላይ የሚታየው ክፍተት ኪሳራ ሊያመጣብን ይችላል ብለው በግልጽ ሲናገሩ ከጀርባው ያለው እውነት እጅግ የገዘፈ ነው። ይኸውም ከአምቦ እስከ ነቀምቴ እንዲሁም ከአዳማ እስከ ሻሸመኔ የተዘረጋው የአመራር መዋቅር ከመንግስታዊ አስተዳደርነት ይልቅ ወደ ማፊያ ቡድንነት ተቀይሮ መዋቅራዊ ጉዱ አደባባይ መውጣቱን ተከትሎ ነው። ይህ የማፊያ ቡድን መዋቅር ነው ለ8 ተከታታይ ዓመታት አታሸንፉንም በሚል የትዕቢት ቃል ህዝብን በሁከት ውስጥ ሲገድልና ሲነቅል የኖረው። ቀድሞ ነገር ህዝብን የሚያገለግል መዋቅር ኪሳራ ይገጥመኛል ብሎ አይሰጋም። ነገር ግን በህዝብ እንባና ደም ላይ የተገነባ መዋቅር የራሱ ውስጣዊ መበስበስ ሲያጋልጠው ማምለጫው አንድና አንድ ብቻ ይሆናል። እርሱም የውስጥ ጠላት መፍጠርና እያሸበሩ ነው እያሉ መጮህ ነው። አቶ ሽመልስም ያደረጉት ይህንኑ ይመስላል። የገዛ ማፊያዊ መዋቅራቸው የፈጠረውን ቀውስ ህዝብን በማስፈራራት ለመሸፈን እየሞከሩ ናቸው። የህዝባችን ትግል ወሳኝ ምዕራፍ ላይ ይገኛል። በመጪው ምርጫ ደግሞ ራሳችንን ማጽናት አለብን የሚለው የአቶ ሽመልስ አብዲሳ ንግግር ሌላው የፖለቲካው አስገራሚ ትዕይንት ነው። ምርጫ በባህሪው የህዝብን ይሁንታ የማግኛ የዲሞክራሲ ማሳያ እንጂ በጠመንጃ ፈሙዝ ራሳችንን ማጽናት አለብን ተብሎ ዛቻ የሚታወጅበት የጦር ሜዳ አይደለም፣ አልነበረምም። ነገር ግን የኦህዴድ ብልጽግና ሹማምንት ምርጫውን የሚያዩት እንደ ጦርነት ነው። ያ እንዳይሆን ደግሞ እያሸበሩን ያሏቸውን አካላት የፈጠሩባቸውን አደጋ በሰፊው ዘርዝረዋል። የህዝባችን የትግል ውጤት ተቀልብሶ ወደ ኋላ እንዲመለስ ያቀዱ የጥፋት ኃይሎች በተለያየ ጉዳይ ላይ አተኩሮ እየሰሩ ነው ሲሉ ሽመልስ ይከሳሉ። የመጀመሪያው ዓላማቸው ምርጫው እንዳይሳካ ማደናቀፍ ነው። ህዝብን ለማሸበር ሌት ተቀን ይሰራሉ። ነገር ግን እነዚህ ላይ አንድ ትልቅና መመለስ ያለበት ጥያቄ ይነሳል ይላሉ። ክቡራን ሆይ ማነው የሚያሸብረው? ማነው ሌት ተቀን እያሰረ ያለው? ማነው ንጹሃንን በጅምላ እየጨረሰ ያለው? መልሱን ለማግኘት ሩቅ መሄድ አያስፈልገንም። ጠቅላይ ሚኒስትሩ ወደ አርሲ ተጉዘው አንደ ጉንዳን ነቅላችኋለን፣ አታወዛግቡን፣ አጀንዳችሁ ያናውጠንም ብለው በአደባባይ ዛቻና ስጋት የሞላበት ንግግር ሲያደርጉ ማንን እያሸበሩ እንደነበር ግልጽ መልእክት አለው። ዜጋን እንደ ጉንዳን ቁጥሩ ነቅላችኋለን ማለት ፖለቲካ የሽብር ካልሆነ ሌላ ምን ሊባል ይችላል? ጉንዳን መሬት ላይ የሚረገጥ ህልውና ዋጋ የሌለው ፍጡር ቢሆንም መሪ የገዛ ህዝቡን በዚህ ደረጃ ዝቅ አድርጎ ሲያይና ሲዝት ያኔ እያሸበሩ ነው የሚል የአቶ ሽመልስ ክስ ወደ ራሳቸው ኳዳ የሚመለስ የገዛ ራሳቸው ማንነት ማሳያ ይሆናል። ይህ የመንቀል ተግባር ግን በንግግር ብቻ ያበቃ አይደለም። ዛቻው ወደ መሬት ወርዶ
የፈጠረውን እልቂት ለተመለከተው ዘመኑ ምን ያክል የጨለመ እንደሆነ መረዳቱ አይቀሬ ይሆናል። እንግላችኋለን ያሉት ምስራቅ ወለጋ ዞን ውስጥ ተግባራዊ ይሆናል። በጊዳ አያና ወረዳ ድሬ ጉባ በተባለችው ስፍራ የነዋሪዎች ቤት ላይ የድሮን እሳት ዘንቧል። ሰማይ ለገበሬው የዝናብና የበረከት ምንጭ መሆኑ ቀርቶ የሞትና የጥፋት አመድ ያዘንቧል። በምስራቅ ወለጋ በተፈጸመው በዚህ የድሮን ድብደባ የአርሶ አደሮች መኖሪያ ቤት ሆን ተብሎ ኢላማ ተደርጓል። ጥቃቱ የሰው ልጅ ሕይወት ከመቅጠፍ አልፎ የአርሶ አደሮችን እንስሳት ሳይቀር ለህልፈት ዳርጓል። አንድ አርሶ አደር ከነ ቤተሰቡ ከነ በሬው ከነ ከብቱ ከነ ሚስቱ በድሮን እሳት አመድ ሲሆን ንቅላችኋለን የሚለው የጠቅላይ ሚኒስትሩ ቃል ምን ያክል አሰቃቂና ጸረ ህዝብ እንደሆነ አመላካች ነው። አቶ ሽመልስ አብዲሳም ይሁኑ አለቃቸው አብይ አህመድ የህዝብ ይታገልልን ብለው ሲጠይቁ ያው ህዝብ ግን በየቀየው ከህይወቱም ከመኖሪያውም እየተነቀለላቸው ነው። ህዝቡ ማን ነው የሚታገለው? በሰማይ ድሮን እያዘነበበት በምድር ደግሞ ከአምቦ እስከ ነቀምቴ ከአዳማ እስከ ሻሸመኔ በተዘረጋ የማፊያ ቡድን መዋቅር እያስገደሉ ያለውን አካል ነው ወይስ ቴዲ አፍሮን? ላለፉት 8 ዓመታት ሙሉ አታሸንፉንም በሚል የብሪት ቃል የዜጎችን የህይወት ሲያመሳቅሉ የኖሩት የኦህዴድ ብልጽግና ሹማምንቶች ዛሬም ቢሾፍቱ ላይ ተቀምጠው የጭንቀት ስብሰባ ያደርጋሉ። ስጋታቸውን በዛቻ ይሸፍናሉ። ምርጫ እንደማስፈራሪያ ይጠቀማሉ። አርሲ ላይ በጉንዳን ይመስላሉ። ወለጋ ላይ በድሮን ይፈጃሉ። ክቡራን ሆይ የዘመናችን ሁኔታ እንዲህ ያለ ነጭና ጥቁር ነው። እያሸበሩ ነው እያሉ የሚያሸብሩ፣ ምርጫ አለ እያሉ መኖሪያ ቤት የሚያፈርሱ፣ ይታገልልን እያሉ ህዝብን እንደ ጉንዳን የሚረግጡ ሹማምንት የፈጠሩት የፖለቲካ ዙሪት በምስራቅ ወለጋ ጊዳ አያና ድሬ ጉባ መንደር የፈሰሰው የንጹሃን ደምና የነደዱ የአርሶ አደር ጎጆ የዚህ እንቅላችኋለን የተሰኘው ዘመቻ ህያውና አሳዛኝ ምስክር ሆኖ በታሪክ መዝገብ ላይ ሰፍሯል። የያዘኑ ዳስ ዛሬም አልተነቀለም። እንዲያም ቢሆን አታሸንፉንም እነቅላችኋለን ይህ ቃል ላለፉት 8 ዓመታት የኢትዮጵያ አየር ሲንከባለል የኖረ የትዕቢት ቋንቋ ነው። አቶ ሽመልስ አብዲሳ ቢሾፍት ላይ ሆነው እያሸበሩ ነው እያሉ ሲያማርሩ መሬት ላይ ያለው እውነት ግን በዚህ የተተካ ነው። ከ8 ዓመት በፊት ጀምሮ እስከ ዛሬ ዋለት ድረስ ሁሉንም አታሸንፉንም በሚል መፈክርና ሁከት ውስጥ ሲገደልና ሲነቀል የኖረ ነው። ይህ ሁከትና መነቀል ዝም ብሎ በአጋጣሚ የተፈጠረ አይመስልም። አቶ ሽመልስ ራሳቸው እንደመሰከሩት ከአምቦ እስከ ነቀምቴ ከአዳማ እስከ ሻሸመኔ የተዘረጋው መዋቅር አለ። ይህ መዋቅር የመንግስትን አስተዳደር መሆኑ ቀርቶ የማፊያ ቡድን አካሄድን የተላበሰ ሆኗል። በኢትዮጵያ ነባራዊነት መንግስት ሳይሆን ማፊያ፣ ስርዓት ሳይሆን ሽብር ነብሯል ቢባል ማጋነን አይሆንም። በያላችሁበት ዓለም ሰናይ ጊዜ የተመኘን በዚሁ እንሰናበታለን።